ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀና ወርቁ አድማጭ ተመልካች እንዲሁም የባዩ ሚዲያ አድማጭ ተመልካች ሁላችሁም ሰላም ብያለሁ። እንኳን ደህና መጣችሁ። ስለመጣችሁ ከልብ አመሰግናለሁ። ድል ለፋኖ፣ ድል ለአማራ ሕዝብ፣ ድል ለተገፋ ወገናችን፣ በማንነቱ ለሚጨፈጨፈውና ለሚገደለው ለአማራ ሕዝብ እያልኩኝ ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። በሀና ወርቁ ቻናል ቁጥር 2 ከጠፋው ቀናታት አሳልፏል። ወደ 10 ቀን ሆኛል ማለት ነው። በዚህ አጋጣሚ በኮሜንትም በተለያየ በውስጥ ምን ሆነሽ ነው የጠፋሽ ህይወታችን እያላችሁ ከተለያየ ሀገር ያላችሁ ለእኔ ስታስቡ ስትጨነቁ ለነበራችሁ ቃል የለኝም። በጣም አመሰግናለሁ። ያው እንግዲህ አንዳንዴ ስልክ ወይም ተለዋጭ ከሌላችሁ በስተቀር አስቸጋሪ ነውና በተለያየ ምክንያት ነውና ደህና ነኝ ማለት ነው። ሰላማችሁ ይብዛ። አሁንም እንኳን ደህና መጣችሁ። ይህን ቪዲዮ ስታዩት ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ እንግዲህ ፋሽስቱ ስርዓት የአብይ አህመድ ውንብድና በአደባባይ እንደቀጠለ ነው። የንጹሐንን ህይወት እየቀጠፈ ነው ያለ በሚያሳዝን ሁኔታ። በዛሬው በየቀኑ እንደሚያደርገው ዛሬም እንግዲህ ማን አለብኝነት ብለው በዚህ ልክ የአማራን ህዝብ ሲጨፈጭፉ ሲቀጠቅጡ በድሮን ቤታቸውን ሲያፈርሱ ውለዋል። ምክንያቱም ይህ ትግል በቃይ ብሎ የአማራ ህዝብ የተነሳው ነፍጡን ያነሳው በቃ ነው፣ ከዚህ በላይ መሞት የለብንም፣ መገደል የለብንም፣ መሰደድ የለብንም ብለው ነው እና ወንድሞቻችን ነፍጣቸውን ያነሱ። እኛ ደግሞ እነሱ ካነሱት ወንድሞቻችን ጎን አብረን እንቆማለን። ተወደደም ተጠላም እናንተ እኛን ተስፋ ለማስቆረጥ ብትፈልጉ እኛ ግን ተስፋ አንቆርጥ። ምክንያቱም ተስፋ ያለን አምላክን ይዘን ስለምንጓዝ። ስለዚህ የአማራ ህዝብ ዛሬም ተነስተህ ይህንን ትግል ይህንን ስርዓት ካላስወግድከው በስተቀር ዋጋው በጣም ከባድና ከባድ ነው የሚሆነው። የአማራ ህዝብ አሁንም በደሉ እየበዛ ነው። ለአማራ ህዝብ ብቻ ሳይሆን ለመላው ኢትዮጵያ መከራ ነው የሆነው ይሄ ስርዓት። ይህን ስርዓት ወደዳችሁም ጠላችሁም ይህን ስርዓት ማስወገድ አለባችሁ ማለት ፈልጋለሁ። በዚህ አጋጣሚ ባዩ ሚዲያ የሚል ቻናል አለ፣ ሊንኩን አስቀምጥላችኋለሁ። ባዩ ሚዲያንም ገብታችሁ ሰብስክራይብ በማድረግ በዚህኛው እንኳ ባይሳካልን በዛኛው ለአማራ ወገኖቻችን፣ ለወንድሞቻችን፣ ለአባት ለእናቶቻችን ድምፅ እንሆንበታለን ማለት ነው። ሁላችሁም ግን ለምታደርጉት ሁሉ ከልብ ነው የማመሰግነው። አሁን ወደ መረጃ እሄዳለሁ። የፋሽስቱ አገዛዝ የብልጽግና ቡድን ሰራዊት ንጹሐንን ኢላማ ያደረገ ጭፍጨፋ አጠናክሮ ቀጥሏል። አፈባ በወሎ ቀጠና ንጉስ ሚካኤል አሊ ኮር ተጋድሎ እያደረገ ባለበት ምዕራብ ወሎ ቀጠና ላይ ጠላት ላይ ባደረሰው ከፍተኛ ሰብአዊና ቁሳዊ ኪሳራ ምክንያት ፋሽስቱ የአገዛዙን ንጹሐን ኢላማ ያደረገ የከባድ መሳሪያ ጥቃት በመፈጸም በርካቶችን ለሞትና ለአካል ጉዳት እንዲሁም ለንብረት ውድመት ተዳርገዋል። በዚህ የከባድ መሳሪያ ጭፍጨፋ ንጹሐኖች በብዛት በሚኖሩበት አካባቢ ሞርተር በማስወንጨፍ በርካቶችን ለሞት አካል ጉዳት እንዲሁም ለንብረት ወንድምና የዳረገው ለንብረት ውድመት የዳረገው ጸረ ህዝብ ቡድን በበርካታ የምዕራብ ወሎ ቀጠናዎች በንጉሰ ሚካኤል ኮር ክፍለ ጦሮች ባለፈው 1 ወር ውስጥ በደረሰበት ከባድ ኪሳራ ምክንያት ነው በህይወት በንብረታቸው እንዲሁም በእንስሳቶቹ ያጡና ጉዳት የደረሰባቸው ንጹሐኖች ስም ዝርዝር በከፊል ብሏል። አንደኛ ንጉሴ ዋሴ መሐመድ አበበ፣ ሁለተኛ ሁሴን አዳሙ ህይወቱ ያለፈ፣ አራተኛ ጥሩ ወርቅ ሙሉ፣ አምስተኛ አወቀ ጀንበሩ፣ ስድስተኛ አብዱ ይበልጣል፣ ሰባተኛ አለባቸው መላከ እና ሌሎችም በስም ለጊዜው ያላወቅናቸው ከባድ ቁስለኛ ያለ ሲሆን በየቤታቸው በያለባቸው ከባድ ቁስለኛ ያሉ ሲሆን በቤታቸው የወንድማቸው ግለሰቦች የወደመባቸው ግለሰቦች አወቀ ጀንበሬ፣ ሁሴን አደም ቤት ሲወድም
ሲቃጠል በቤት የነበረ የቤት እንስሳቶች እና ንብረት ሙሉ በሙሉ ወድሟል። ማዳረሻውን ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ቀጥሏል። ህይወታችን በተባበረ ክንዳችን፣ ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል አፈባሃ በጎንደር ሰኔ 6 ይላል። እንግዲህ ይህንን መረጃ ያገኘነው ከአማራ ሚዲያዎች ነው። እዚህ ጋር መናገር የምፈልገው ትናንትና እንግዲህ በ5 ማለት ነው ባህር ዳር ላይ ሰላማዊ ሰልፍ ተወጥቶ ነበረ። ሰላማዊ ሰልፍ የድጋፍ ስብሰባ ወይም የድጋፍ ሰልፍ ተብሎ ወጥቶ ነበረ። ይህን የድጋፍ ሰልፍ ደግፈው የገዛ ወንድሞቻቸውን፣ የገዛ አባቶቻቸውን፣ የገዛ ልጆቻቸውን ሲደፍሩ ሲያስደፍሩ የኖሩ የባለሀብት ወይም ደግሞ የብልጽግና ባለስልጣናት የአማራን ህዝብ ክደው የክደትም ክደት እውነት የክደትም ክደት ነው። እንዲያው በሞቴ ይህን ያህል በደል የምታደርሱበት በአማራ ህዝብ ምን ባደረጋችሁ ነው? አማራ አያሳዝናችሁም? እንዲያው ልባችሁ ትንሽ እንኳን ድንግጥ አይልም? ትናንትና የአቡነ አብርሃምና ኡስታዙ ሽልማት የሸለሙ ሜዳሊያ የሰጡ ለቀንድ አውጣ ስለገደለ የአማራ ህዝብ ስለተገደለ ሲገደል ዝም ብሎ ስላየ አይዞህ ደግ አደረክ፣ ይሄው ልጃችን ሽልማት እንሰጣለን ተብሎ በብልጽግና አማካኝነት ማን ጠያቂ አለ? ማን ተጠያቂ የለውም። ጠያቂ እስከሌለው ድረስ በዚህ ልክ የአማራ ህዝብ ዋጋ ሲያስከፍሉላል። አሁን ሽልማት ተሰጠ። ሴት ህፃናት ስለተደፈሩ ጠያቂ ስለሌላቸው የአማራ ህዝብ ጠያቂ ስለሌለው ስላጠፋ ሀብት ንብረቱ ስለወደመ ለምን አባቶች በፖለቲካ ውስጥ ከአባትነታችሁ ከቤተ ክርስቲያን አገልግሎታችሁ አልፋችሁ ውስታዞችም ሆኑ ቄሶችም ሆኑ ምኖችም ሆኑ በሃይማኖት ስር ያላችሁ ለምንድን ነው ፖለቲካ መጫወቻ የምትሆኑት? ይሄ ህዝብ አያሳዝናችሁም? ይሄ ህዝብ አያሳዝንም? ምስኪኑ ህዝብ አያሳዝንም? ልባችሁን አይሰብረውም? ሀብት ንብረቱ እየፈረሰበት ተመልከቱ። ደብረ ኤልያስ ላይ ምንም የማያውቀውን ህፃን ፋኖ ነው አባት በማለት የ18 ዓመት ህፃን ልጅ ሊስትሮ የሚቀባ ምንም የማይመለከተው ልጅ ቤት ሰብረው ገብተው በአሰቃቂ ሁኔታ ደብድበው ገለውታል። አስክሬኑን እንኳን ለማንሳት የሚሰቀጥጥ አድርገው። ይሄ ምንድነው? ብልጽግና እንደተሸነፈ የሚያሳይበት ነው። ምክንያቱም በቅርብ ጊዜ አንድ ሌባ ሆዳ ማግበስብስ በአማራ ህዝብ ላይ የአማራ እህቶችን ያልደፈረ የለም። በእውነት ነው የምነግራችሁ። ያልደፈረ ያልሰረቀው የለም። መቀነት ያልተፈታ የለም። ያልተደፈረች ያልተገደለች የለም። ማን አለብኝነት የአድማ ፖሊስ ዋና ሲሆን የአማራው ፋኖ ቀነደሸልን በጠራራ ፀሐይ። ግን ምንም የማያውቁ ንጹሃን በዚህ አጋጣሚ ስለተሰዉ በጣም አዝናለሁ። ነገም ቢሆን ዛሬ ይቅር አንላችሁ፣ በጭራሽ ይቅር አንላችሁ። በአማራ ህዝብ ላይ የሰራችሁት ሴራ የሰራችሁት ግፍና በደል መቼም ይሁን ይቅር አንላችሁ። እንደ አማራ ልቤ ስለተቃጠለ ነው፣ ውስጤ ስለተቃጠለ ነው። ዛሬም ነገም እላችኋለሁ ጽዋው የሞላ ቀን ማንም አያስተርፋችሁ። በአማራ ክልል ውስጥ የተሰገሰጋችሁ ባንዳዎች፣ የአማራ ወገኖቻችን ወንድሞቻችሁን ለማስፈላት እየተሯሯጣችሁ ያላችሁ ባንዳዎች የቀን ጉዳይ እንጂ ጊዜያችሁን ታገኛላችሁ፣ የእጃችሁን ታገኛላችሁ። ያን ደግሞ ምንም ጥርጥር የለውም። ወገኖቻችንን አታስበሉብን፣ አታስደፍሩብን፣ አታስደፍሩ ልጆች እህቶቻችንን፣ ሴት ወንድሞቻችንን አታስደፍሩ። በቃ እንዴ እኔ ለምንድን ነው የማያማችሁ? ስቃዩ ለምንድን ነው የማይሰማችሁ? መቼ ነው ስቃዩ የሚሰማችሁ? መቼ ነው ህመሙ የሚሰማችሁ? ይሄ ሁሉ ያለማሰባችሁ ነው። ጭንቅላት ቢኖራችሁ ኑሮ ይሄ ሁሉ በደልና ግፍ ሲፈጸም ዝም አትሉም ነበረ። ዝምታ ነው መልሴ ብላችሁ በዝምታ አትጓዙም ነበረ። ነገር ግን ዋጋ እንደከፈልን አንቀርም። የከፈልነው ዋጋ እናከክሳለን። በአማራ ፋኖ ድል ነፃ እንወጣለን። አሁንም የአዲስ አበባ ህዝብ፣ የአማራ ክልል ህዝብ፣ የሲዳማ ህዝብ፣ የወሎ ህዝብ፣ የአማራ ህዝብ እኮ አማራ ያለ ወንጀሉ ታስሮ ይበሰብሳል። ወንጀለኛ ግን ከስር ሲፈታ እናየዋለን።
ጠያቄ የሌላችሁ ተጠያቂ የሌላቸው እናንተ ማንም አይጠይቀንም ብላችሁ በወንድሞቻችን በልጆቻችን በአባቶቻችን ደም የምትቀልዱ ቀላጆች መቼም ይቅር አንላችሁ። መቼም ይቅር አንላችሁ። ይህን እንዳትረሱት። ስለዚህ ሁላችሁም ይህን ቪዲዮ ላይክ እና ሰብስክራይብ አድርጉ፣ ሸር አድርጉ። ይሄ የዩቲዩብ ቻናል ሳፖርት አድርጉት፣ አሳድጉት፣ ሰብስክራይብ አድርጉት። እኔ እውነት አንድም ቀን ለሰብስክራይብ ተጨንቄለት አስቤለት አላውቅም። የሚያስጨንቀኝና የሚያሳስበኝ የወገኔ ህመም ነው። የአማራ ህመም ያመኛል። ስለዚህ ይሄ ቤታችን ነው፣ ሀሳብ አስተያየት የምንሰጥበት ነው። የሚሰዳደቡ ወይም የስድብ ቻናል ጋር ሄዳችሁ እሱን ስታሳድጉ ፑሽ ስታረጉ እናያችኋለን። ብዙ የአማራ ሚዲያዎች ግን መበረታታት ያለባቸው በጣም ብዙ ወንድሞች አሉ። እንደዚህ አይነት ሚዲያዎችን ማበረታታት አለብን ማለት እፈልጋለሁ። ድልና ነጻነት በክንዳችን፣ ድልና ነጻነት በደማችን፣ ድልና ነጻነት በክብራችን። ለነበረው ጊዜና ሰዓት አመሰግናለሁ። ያው ዛሬ እንግዲህ ላይቭ መግባት ባለመቻሌ እንግዲህ ቪዲዮ ለቅቄያለሁ። ይሄን ቪዲዮ እንግዲህ ላይክ እያደረጋችሁ ተደራሽውን ማለት እፈልጋለሁ። ምክንያቱም 10 ቀን ምንም አይነት ቪዲዮ አልተጫነበትም፣ ምንም አይነት መልዕክት ስላልተላለፈበት እይታው እንዳይወርድ ሁላችሁም እንግዲህ ግዴታችሁን ተወጡ ማለት እፈልጋለሁ። አመሰግናችኋለሁ። መልካም ጊዜ። ድልና ነጻነት በክንዳችን፣ ድልና ነጻነት በክንዳችን፣ ድልና ነጻነት በክንዳችን። ስለ ዓለም አቀፍ ጉዳዮች መረጃ የምናደርስበት ቻናል ነውና ተቀላቀሉ።